ሰላም የኢልማር ሚዲያ ተከታታዮች ሄርሞን ነኝ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። መስቀል እግዚእነ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ በመስቀል የሰው ልጆችን ለማዳን ክቡር ደሙን ያፈሰሰበት ክቡር ስጋውን የቆረሰበት ክቡር መስቀል የተገኘው 2 ጊዜ ነው። ዮሴፍና ኒቆዲሞስ ከመስቀል አውርደው በክብር በአዲስ መቃብር ካኖሩት በኋላ አይሁድም በመስቀሉ ብዙዎች ሲፈወሱ ሲያዩ መስቀሉን ከመሬት ቆፍረው ቀብረውታል። መስቀሉንም ከቀበሩ በኋላ ህዝቡን የቤታቸውን ቆሻሻ ጥራጊ ጠርገው ከመስቀሉ ላይ ያላደረገ ቤቱ ይፍረስ ንብረቱ ይውደም ብለው አወጁ። ህዝቡም የታዘዙትን አደረጉ። ሁለቱን መስቀል ዳርና ዳር የኢየሱስ ክርስቶስን መስቀል በመሃል አድርገው ትልቅ የቆሻሻ ተራራን ሰሩ። ንግስት እሌኒም ለእግዚአብሔር ወንድ ልጅ ከሰጠኸኝ ክርስቲያን ንጉስ ከሆነ የተሰቀልክበትን ዕፀ መስቀል ፈልጌ አወጣዋለሁ ብላ ተሳለች። እግዚአብሔርም ስለቷን ሰምቶ ቆስጠንጢኖስ የሚባል ወንድ ልጅን ወለደች። እርሱም ነገሰና የክርስትናን እምነት አጸና። ከዚህም በኋላ ንግስት እሌኒ ሰራዊቷን አስከትላ ወደ ኢየሩሳሌም ሄደች። መስቀሉም የተቀበረበትን ቦታ መረመረች፣ የሚነግራትም አጣች። አንድ ሽማግሌም ኪራኮስ የሚባል ሰው አግኝታ ጠየቀችው። ከአይሁዳዊ ወገን ነውና አልነግርም ቢላት እርሷም ጨው የበዛበት ምግብ አብልታው ውሃ እንዳይጠጣ ከለከለችው። በውሃ ጥም ቢቃጠልም በጎልጎታ 3 ተራሮች አሉ፣ ከ3ቱ አንደኛው ነው ብሎ ነገራት። እርሷም ካህናትንና ዲያቆናትን ሰብስባ ሱባኤ ገቡ። ስንድሮስ የሚባል ነጭ ዕጣንንም አጤሰች። ጢሱም ወደ ሰማይ ወጥቶ ተመልሶ መስቀሉ ወዳለበት ተራራ አረፈ። ያን ጊዜም ጢሱ ያረፈበትን ተራራ ማስቆፈር ጀመረች። በመጀመሪያም በግራ የተሰቀለው የዳክርስ መስቀል ተገኘ። ምንም ተአምር አላደረገም። ቀጥሎም ጥጦስ የተባለው ሽፍታ የተሰቀለበት የቀኝ መስቀል ተገኘ። አካባቢውም በብርሃን ተሞላ። በመጨረሻም የጌታችንና የመድኃኒታችን የኢየሱስ ክርስቶስ የተሰቀለበት ክቡር መስቀል ተገኘ። ዓለም በሙሉ ብርሃን ሆነ። ያን ጊዜም ህዝበ ክርስቲያን በሙሉ ዳመራቸውን በችቦ እየለኮሱ እሄዋ መስቀል እሄዋ እሌኒ ንግስት አገኘችዋ እያሉ ዘመሩ። ስለዚህም ዛሬ ድረስ መስከረም 17 ህዝበ ክርስቲያኑ ዳመራ ያበሩ በታላቅ ሁኔታ ያከብራሉ። በመስቀሉም ድውያን ተፈውሰዋል፣ ሙታን ተነስተዋል፣ ታላላቅ ተአምራትን አድርጓል። ንግስት እሌኒም መስቀሉ በተገኘበት ላይ ቤተክርስቲያንን አሰርታ መስከረም 17 አስገብታ ወደ አገሯ ወደ ሮሚ በደስታ ተመልሳለች። መስቀሉም በኢየሩሳሌም ለብዙ ጊዜ ከቆየ በኋላ የአንጾኪያ፣ የኤፌሶን፣ የአርመን፣ የግሪክ፣ የእስክንድሪያና የመሳሰሉት ሀገራት መስቀሉን ለ4 ከፍለው በዕጣ አድርገው ተከፋፈሉት። የቀኝ እጁ ያረፈበትም ለአፍሪካ ስለደረሰ በግብጽ የሚገኝ የእስክንድሪያ ጳጳስ ተረክቦ በክብር አስቀመጠው። ከብዙ ጊዜ በኋላም እስላሞች በመብዛታቸው ክርስቲያኖችን ስቃይ አበዙባቸው። ለኢትዮጵያዊው አጼ ዳዊትም ደብዳቤ ላኩለት። በ14ኛው መቶ ክፍለ ዘመንም በአጼ ዳዊት ዘመነ መንግስት ወደ ኢትዮጵያ አስገብተዋታል። ከዚያም በአጼ ዘርዓ ያዕቆብ ዘመነ መንግስት በግሸን አምባ ደብረ ከርቤ በክብር አስቀምጠዋታል። በመጽሐፍ ቅዱስም መስቀልን እንድናከብር በስፋት ተጽፏል። በጼዴንያ የምትኖር የማርታ ታሪክ። ጼዴንያ በምትባል ሀገር ማርታ የምትባል ደግ ሴት ነበረች። ማርታም ድንግል ማርያምን ትወዳት ነበር።
እንደ ደጉ አብርሃም እንግዳ መቀበልን ትወድ ነበር። ከዕለታት በአንዱ ቀን ስሙ ቴዎድሮስ የሚባል መነኩሴ በእንግድነት ወደ ቤቷ መጥቶ አደረ። በማግስቱም ስትሸኘው ወዴት እንደሚሄድ ጠየቀችው። እርሱም ወደ ኢየሩሳሌም ሊሳለም እንደሚሄድ ነገራት። ማርታም የእመቤታችንን የማርያምን ስዕል ገንዘብ ልስጥህና ገዝተህ አምጣልኝ አለችው። እርሱም በራሴ ገንዘብ አመጣልሻለሁ ብሎ ተሰናብቷት ሄደ። በኢየሩሳሌምም ደርሶ ተባርኮና በረከት ተቀብሎ ስዕሏን ሳይዝ ረስቶት ተመለሰ። መጓዝ ሲጀምርም ስዕል መግዛት ለምን ረሳህ የሚል ቃል ድንገት ከሰማይ በሚያስደነግጥ ድምፅ ሰማ። ወደ ገበያም ተመልሶ እጅግ ደስ የምትል የእመቤታችንን የማርያምን ስዕል ገዛና በንጹህ ልብስ ጠቅልሎ መጓዝ ጀመረ። በጎዳናቸውም ከሚያስፈራ ዱር ውስጥ ቢደርሱ ወንበዴዎች ተነሱባቸው። ሊሸሹም ሲሉ መንገድህን ሂድ የሚል ድምፅ ከስዕሏ ወጣ። መነኩሴውም በሰላም አለፉ። አሁንም በመንገዳቸው ላይ አንበሳ ሊበላቸው ቢመጣ ከዛች ስዕል የሚያስፈራ ድምፅ ወጥቶ አንበሳውን አባረረው። አባ ቴዎድሮስ ይህን ሁሉ ድንቅ ነገር ካዩ በኋላ ይህችን ስዕል ለማርታ ከመስጠት ይልቅ ወደ ሀገራቸው ሊወስዱት ወደዱ። መርከብም ተሳፍረው ወደ ሌላ አቅጣጫ ሊሄዱ ሲሉ ታላቅ ንፋስ ተነስቶ መርከቧን ወደ ማርታ ሀገር ወሰዳቸው። ከመርከቡም ከብዙ እንግዶች ጋር ሆኖ ወረዱ። ወደ ማርታ ቤትም ገቡ። ነገር ግን ለማርታ ማንነታቸውን አልገለጡላትም። በማግስቱም ተሰውረው ወደ ሀገራቸው ሊሄዱ ሲሉ የቅጥሩ ደጃፍ ጠፍቶባቸው ሲፈልጉት ዋሉ። በመሸም ጊዜ ወደ ማደሪያቸው ተመለሱ። ማታ ማታ በሩን ያዩታል። ነግቶ ሊሄዱ ሲሉ ይሰወርባቸዋል። ከ3 ቀን በኋላም ማርታ ማይታቸው አባቴ ሆይ ስትቅበዘበዝ አያሃለው ምን ሆነዋል አለቻቸው። እርሳቸውም የእመቤታችን ስዕል ተአምር ነገሯት። ራሳቸውንም ገልጠው ስዕሉን ሰጧት። ተቀብላም ገልጣ ባየች ጊዜ ከስዕሊቱ ወዝ ሲንጠባጠብ አየች። በጣም ተደስታም መነኩሴውን ሳመቻቸው። ይህች ድንቅ ስዕልም ቅዱስ ሉቃስ የሳላት ነበረች። ከዚህ በኋላም ወደ ጸሎት ቤቷ አስገባቻት፣ በክብርም አኖረችው። ከስዕሉም የሚወርደውን ቅባት በንጹህ ዕቃ ታከማች ነበረ። የሀገሩም ጳጳስና ካህናት ዝናውን ሰምተው ወደ ማርታ ቤት ገቡ። ወደ ስዕሏም ገብተው ባዩት ጊዜ ስጋ የለበሰች ሆና አገኟት። ከዚያም ቅባት ለበረከት በተካፈሉ ጊዜ ወዲያውኑ በማጠራቀሚያው ይሞላ ነበር። ወደ ሌላ ሀገርም ሊወስዷት ቢፈልጉ ንውጽ ውስታ ሆነ። ብዙዎች ደነገጡ፣ ወድቀውም ለስዕሊቷ ሰገዱ። እስከ ዛሬ ድረስም በዚያች ትኖራለች። መነኩሴውም አባ ቴዎድሮስ እስኪሞቱ የማርያምን ስዕል ሲያገለግሉ ኖሩ።